ተክለ ሚካኤል በነቫዳ ስቴት በላስ ቬጋስ ከተማ ባለች በደብረ ምሕረት ቅዱስ ሚካኤል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ዲያቆን ብለን እንጠራሃለን። ኃይለ ማርያም በነቫዳ ስቴት በላስ ቬጋስ ከተማ ባለች በደብረ ምሕረት ቅዱስ ሚካኤል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ዲያቆን ብለን እንጠራሃለን። ሰይፈ ሚካኤል በነቫዳ ስቴት በላስ ቬጋስ ከተማ በምትገኝ በደብረ ምሕረት ቅዱስ ሚካኤል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ዲያቆን ብለን እንጠራሃለን። ኃይለ ዑራኤል በነቫዳ ስቴት በላስ ቬጋስ ከተማ በምትገኝ በደብረ ምሕረት ቅዱስ ሚካኤል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቤተ መቅደስ ዲያቆን ብለን እንጠራሃለን። በኩረ ሐዋርያት በነቫዳ ስቴት በላስ ቬጋስ ከተማ በምትገኝ በደብረ ምሕረት ቅዱስ ሚካኤል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቤተ መቅደስ ዲያቆን ብለን እንጠራሃለን። ኃይለ ሥላሴ በነቫዳ ስቴት በላስ ቬጋስ ከተማ በምትገኝ በደብረ ምሕረት ቅዱስ ሚካኤል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቤተ መቅደስ ዲያቆን ብለን እንጠራሃለን። ፍቅረ ሚካኤል በነቫዳ ስቴት በላስ ቬጋስ ከተማ በምትገኝ በደብረ ምሕረት ቅዱስ ሚካኤል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቤተ መቅደስ ዲያቆን ብለን እንጠራሃለን። ኃይለ ሩፋኤል በነቫዳ ስቴት በላስ ቬጋስ ከተማ በምትገኝ በደብረ ምሕረት ቅዱስ ሚካኤል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቤተ መቅደስ ዲያቆን ብለን እንጠራሃለን። ወልደ ገብርኤል በነቫዳ ስቴት በላስ ቬጋስ ከተማ በምትገኝ በደብረ ምሕረት ቅዱስ ሚካኤል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቤተ መቅደስ ዲያቆን ብለን እንጠራሃለን። ገብረ አምላክ በነቫዳ ስቴት በላስ ቬጋስ ከተማ በደብረ ምሕረት በምትገኝ በደብረ ምሕረት ቅዱስ ሚካኤል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቤተ መቅደስ ዲያቆን ብለን እንጠራሃለን። ወልደ ጻድቅ በነቫዳ ስቴት በላስ ቬጋስ ከተማ በምትገኝ በደብረ ምሕረት ቅዱስ ሚካኤል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቤተ መቅደስ ዲያቆን ብለን እንጠራሃለን። ተክለ መድኅን በነቫዳ ስቴት በላስ ቬጋስ ከተማ በምትገኝ በደብረ ምሕረት ቅዱስ ሚካኤል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቤተ መቅደስ ዲያቆን ብለን እንጠራሃለን።